ምን አይነት መጎናጸፊያ ነው የሚወድቀው? እስኪ እንዴ እጠቅማችኋለሁ እኔን ግን ፈልጉኝ እንደው የማታርፉ ከሆነ በልዩ ጸጋ በልዩ ክብር በልዩ ዝና በልዩ ኃይል እመጣለሁ። ስርዓት ይኑራችሁ። ኢየሱስ ሰው ይሄን ያህል በዚህ ልክ ሰው ይሰደዳል። ሰው በዚህ ልክ ጉድጓድ ይቆፈርለታል። ሰው በዚህ ልክ አርቆ ሰውን ለመጣል ይሄ ሁሉ ሙከራ እግዚአብሔር እንዲህ ብሎኛል፣ በስውር አልቅሰሻል፣ በፊትሽ በግልጽ ነው የፈታል። አሜን። በስውር አዝነሻል። የሚገርመው ነገር ጌታ ሆይ ፍረድልኝ ስትይ ሰማል። ከኔ ጋር ናቸው። በደንብ ስሙ። ዛሬ አንዳንዶቻችሁ ፍረድልኝ ያላችሁ ሰዎች እግዚአብሔር የፍርድ አምላክ ነው። እግዚአብሔር ይፈርድላችኋል። ፍረድልኝ ስትይ ሰማል። ልክ ፍረድልኝ ጌታ እንዲህ አለ፣ እኔ እፈርድልሻለሁ። ጌታ ሲፈርድልሻል፣ በተለይ እግዚአብሔር ሲፈርድልሽ አስጨናቂዎች መካከል ላይ ጌታ መዞር ሲያወጣ፣ ነገርሽን መዞር ሲያወጣ፣ ጤናሽን መዞር ሲያወጣ፣ ሰላምሽን መዞር ሲያወጣ፣ አንቺ በቀን የተቀጣቅሽውን ነገር ወደ እጅሽ እመልሳለሁ አለ። ተለጥቃሽ ቁጭ ብለሽ ስታዝኛ ያለ እግዚአብሔር ግን እመልሳለሁ አለ። እግዚአብሔር በኃይል የተለጠቅሽውን ነገርሽን በስነ ስርዓት ወደ ቤትሽ ወደ አንቺ ወደ እጅሽ አስገባ አለ ጌታ። እኔ በጌታ መንፈስ ይሄን እየሰማሁ ዛሬ በደንብ አንዳንዶቻችሁ እንዲሰሙ ፈልጋለሁ። እጅሽ ሰው ነገሩ አልቋል፣ ጉዳዩ አልቋል። ከዛሬ በኋላ የእናንተ ታሪካቸውን ተቀይሯ ያለው ፈጽሞ እግዚአብሔር ነገራቸውን ተቀይራ ያለው እስኪ ጀነከ እንዲህ በይ እኔ ይበላል ተራሱ አይደለም እናንተ የዛሬ 8 ዓመት 2010 ምን እንዳረጋችሁ እናንተ ታውቃላችሁ። ምን ነበር 2010 ታስታውሻለሽ? ማየት ምን ነበር? በቃ እኔ ተማምኜ ልጄ ስፖርተኛ ካረባ ላይ ተውኩት 2010 አሁን ልጅሽ በቃ አገባ ከገባዋ ተቃቀል እኔ ቀርቶ ምናምን ከዛ በቃ ምን ይሄድ አሁን አንቺ ብቻሽን ያለሽው ይኸውልሽ ደግሞ በጌታ ቤት ነው የምናለሽ። አሁን ታይ ለሱ ሆነ ምን ታረጋለሽ? አዳዲስ ነገሮች ይሆናል። መስየው እኔ ነኝ ተጠያቂ። የሱ ጉዳይ ካለ እሱ መልካም ሰው ነገሩ መልካም ነው። እኔ ነኝ ተጠያቂ። ግን አንድ ነገር ሲሆንልሽ ደግሞ ያይ አሜን። እስኪ ፓስፖርት የያዛችሁ ሰዎች አላችሁ? ፓስፖርት አንቺ ገቢያ አሜን። ጌታ ኢየሱስ ምስክር አሜን። ተፈጽሞልሻል። ገና አንቺ ያልጠበቅሽው ቤት እጅሽ ላይ ሲገባ ያልጠበቅሽው መኪና እጅሽ ላይ ሲገባ ታስታውሽ እንደሆነ ብዙ ሰው አንቺን ይሰማሻል። ብዙ ሰው ደግሞ እዛው እያለሽ ብዙ ሰው ለአንቺ እውቅና ይሰጣል። እዚህ ከመጣሽ በኋላ ግን ብዙ ነገሮች ተመቷል። ልክ ነኝ አይደል? ይሄ ብቻ ማለት አለ የምትለው ነገር ሁሉ ዜሮ ነው። ነገር ሁሉ ዜሮ ነው። አሁን አንዳንዱ በተለይ ታያቸው አሁን ወደዛ መመለስ አልፈልግም፣ ግን ይሄ ፓስፖርት ለምን እንደወሰድኩት ታውቂያለሽ? ከዚህ በኋላ እግዚአብሔር ታሪክሽን ቀይሮ ሰላምሽን ቀይሮ ታሪክሽን ቀይሮ እናንተ ግን ከመጀመሪያ ሁለተኛ ማለት ነሽ። አሜን አትሉ? ለምን እንደው ዛሬ ጉዳይሽ ስለሚያልቅ አሜን ስትፈጸም እያየሁ ስለሆነ አሜን አትሉ? እስኪ ተፈጸመው። አሁን የእሷ ጉዳይ ተፈጽሟል፣ የአንቺ ጉዳይ ተፈጽሟል። የእሷ ጉዳይ ተፈጽሟል፣ የአንቺ ጉዳይ ተፈጽሟል። የእሷ ጉዳይ ተፈጽሟል፣ የአንቺ ጉዳይ ተፈጽሟል። አንቺ ማለት ነው አይደል? አንቺ ማለት ነው። ስለዚህ ቤታችሁን ልሸጣችሁ። አሜን። ይሁንላችሁ። አሜን።
አሜን አሜን እናንተ ስለምትድረስ ጦርነቱ ሁሉ ይስተካከል። አሜን በቃ ይስተካከላል። አሜን አሜን አሜን። በቃ በኢየሱስ ክርስቶስ ስም ተፈጸመ፣ አሜን ተፈጸመ፣ አሜን ተፈጸመ። አሜን። ከዚህ በኋላ ጉዳይሽ አልቋል። ከዚህ በኋላ ጉዳይሽ አልቋል። ከዚህ በኋላ ጉዳይሽ አልቋል። ፈጽሞ እግዚአብሔር ጉዳያቸው አልቋል ብሎኛል። ይኸው ማን ተመትቻለሁ። ፈጽሞ አዲስ ነገር ሆኗል። ፈጽሞ ታሪክሽ ተቀይሯል። አሜን። አሁን አንቺ እንዳትፈሪ፣ ነገሩ አሁን እየተበላሸ ነው ብለሻል። እንዳትፈሪ፣ ነገርሽ ተቀይሯል። ለሁለቱ ለቀሩት አታስቢ። እግዚአብሔር ነገርሽ ይቀይሯል። ታሪክሽ ተቀይሯል። እግዚአብሔር እንግዲህ ብዙ ባለ ሀብት አድርጎሽ ሰዎች ተርቢያ ያለ ብዙ ባለ ጠጋ ሆነሽ ለብዙ ሰዎች ተርቢያ ለብዙ ሰዎች ከዚህ በኋላ ሲተርፉ ያለ ኢየሱስ ክርስቶስም ተፈጸመላችሁ። በኢየሱስም ሆነላችሁ። እኔ ተጭብጨባ ለጌታ እናምጣ ወይ ክብር ለጌታ ይሆንላችሁ።